ጤና ይስጥልኝ እንደምን አላችሁ እንዴት ሰንብታችኋል? ይህን ቪዲዮ መስራት የምፈልገው ለወንድሜ በክህነት አባቴ ለሆነው ለቀሲስ ታጋይ ነው። ቀሲስ የሰጠው መግለጫ መጀመሪያ አንተ ራስህ እንድትሰማው ጋብዛለሁ። ግለሰቦች የእስልምናን ሃይማኖት አንዳንድ የኦርቶዶክስ ክርስትና አማኝ ነን የሚሉ ግለሰቦች የእስልምናን ሃይማኖት ነብይ በሆኑት በነብዩ መሐመድ የአላህ እዝነትና ሰላም በሳቸው ላይ ይሁንና ላይ ድፍረትን የተሞላ ክብረነክ ጽያፍ ንግግር ሲያደርጉ ታይተዋል። ይህም ሙስሊሙን ወገን ብቻ ሳይሆን ሰላም ወዳዱን መላው የሀገራችንን ወገን ሁሉ አሳዝኗል። ጉባኤያችን ይህ አይነቱ ስነ ምግባራዊና ህገወጥ ተግባር የትኛውንም የሃይማኖት ተቋም የማይወክል ይልቁንም የሚወገዝ ተግባር መሆኑን ለመግለጽ እንወዳለን። በነብዩ ላይ አንዳንድ ኦርቶዶክሳውያን ያልተገባ ነገር ሲያደርጉ ታይተዋል አልክ። እኔ በተግባር ማንም ምንም ያደረገው ነገር የለም። ይሄ የኦንላይን ዲቤት ነው። አይውሽ ተጠግተህ አውቀህ ቢሆን ኖሮ በጣም ደስ ይለናል። እኛም ባልተናገርን። ነገር ግን የተቀመጥክበት ወንበር ሁሉንም በእኩል አይን የሚያይ ነው ብለሃል። ስለዚህ አንዳንድ ኦርቶዶክሶች ብለህ እንደማታቃት ከመናገር ይልቅ የኛ ቤተክርስቲያን ልጆች ብትል ያ ትልቅ ያስከብራል። ሁለተኛ ነገር ደግሞ እነዚህ ልጆች ወይ ደውለህ እፎይንም ሆነ ጵላዲዮስን ወይም ሌሎቹን በእስልምና ላይ የሚሰሩትን ጠርተህ ልጆቼ ተከሳችኋል፣ በዚህ ምንድነው ያደረጋችሁት? እስኪ ከናንተ ልስማው ብለህ ጠርተህ እንደ አባት እንደ ባለስልጣን አናግረህ እውነተኛው ምንጭ ይዘህ ማቅረብ ባትችል እንኳን እጅ ላይ ስልክ አለ። ምን ተካሂዶ ነው ብለህ ገብተህ ዩቲዩብንም ቲክቶክንም ፌስቡክንም ብታየው አንድ ምላሽ ታገኝ ነበር። ለማንኛውም የተከሰስንበትን ያልተገባ ነገር ድፍን አድርገህ መላው ህዝብ ተቆጥቷል ብለህ ነገሩን ከማግነን በፊት መረጃውን ካንተ እንጠብቃለን። ምን እንደተደረገ የማይሆን ነገር። ከዛ በተጨማሪ ደግሞ እዛው በር ላይ ተቀመጥከው ሁሉንም በእኩል አይና ያለው ብለህ ነው አይደለም? ስለዚህ ለአንተ የቤት ስራ እንሰጣለን። ይሄን ቪዲዮ ታይና አምላክ ከሰማይ ሰማያት የወረደው ለኛ ሲል ራቁቱን የተተፋበትን ትሁቱን ጌታ ምን እንዳሉት ትሰማና ለሱ ደግሞ ሙስሊሞቹ ምን እንደምትል ማየት እንፈልጋለን። በሃይማኖት መኖር ተመቻምቾ መኖር አይደለም። እውነት ነው፣ ሐሰት ሐሰት ነው። ማንኛውም ቪዲዮውን አይተህ በቅርብ ቀን ልክ እንደነሱ ተቆርቆረ መግለጫ እንዳወጣ ይሄንንም ላሉት ምን መረጃ እንደምትሰጥ ማየት እንፈልጋለን። ለስም አጠራሩ ክብር ይግባውና የምታመልከውን አምላክ ኢየሱስ ክርስቶስን እብድ ነው ብለውታል። እዚህ ለሱ ደግሞ ካንተ እንጠብቃለን ማለት ነው። ይቆየን። ለሌላ ጊዜ ግን እባክህ አጣርተህ አቅርብ ወይም መግለጫ አውጣ።
ኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ለማስቀጠል ክርስቲያኖች እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ ማለት ነው። ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ በግልጽ ቋንቋ ይናገራል ማለት ነው። እንዲህ በማለት በአእምሮም ታወከ ተብሎ ለኢየሱስ ክርስቶስ ተነግሯል። በአእምሮ መታወክ ማለት አበደ ወይም እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። በመቀጠል እብደቱን ደግሞ በተግባር ጭምር ያሳየበትን በማቴዎስ ወንጌል ምዕራፍ 15 ላይ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላና ሰዎችም እጃቸውን ሳይታጠቡ እንዲበሉ የሚያዝ ሰው ነበር። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። እጁን ሳይታጠብ የሚበላ ሰው፣ እጃቸውንም ሰዎች እንዳይታጠቡ የሚያዝ ሰው ጤነኛ ነው ልንል አንችልም። ጽዳቱን የማይጠብቅ ሰው እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድም ጭምር ነበር። በመቀጠል ኢየሱስ ክርስቶስ ውሸታም ነበር። ውሸታም እንደነበረ መጽሐፍ ቅዱስ በግልጽ ቋንቋ ይናገራል። ውሸት ደግሞ ዲያብሎስ ያደርጋል። በዮሐንስ ወንጌል ምዕራፍ 8 ከቁጥር 44 ላይ ኢየሱስ ክርስቶስ በአንደበቱ የተናገረው ዲያብሎስን ሲገልጸው ውሸታም የውሸት አባት ይለዋል። ስለዚህ ኢየሱስ ክርስቶስ ውሸት ከተናገረ ዲያብሎስ ይሆናል ማለት ነው። በግልጽ ቋንቋ ኢየሱስ ክርስቶስ እንደዋሸ እንመልከት። በዮሐንስ ወንጌል ምዕራፍ 8 ምዕራፍ 10 ከቁጥር 34 ላይ ኢየሱስ ክርስቶስ በፔንታቶክ መጽሐፍ ወይም